ሰላም ፋሚሊ እንዴት ናችሁ? ዛሬ እንግዲህ ከቨር የምናደርጋቸው በጣም ኢምፖርታንት የሆኑ ቶፒኮች ናቸው ማለት ነው። ከዚህ በፊት በመጀመሪያ ቀናችን ላይ ከቨር ያደረግናቸው ነገሮች ጀስት ሪቫይዝ ለማድረግ ያክል እንግዲህ ገንዘብ ከየት ነው የሚመጣው፣ ገንዘብና ከረንሲ ማለትም መኒ ኤንድ ከረንሲ የምንላቸው ነገሮች ምንድናቸው፣ ልዩነታቸው፣ ከዛ ጋር ተያይዞ የመጣውን እንግዲህ የገንዘብ ሂስትሪ እና አሁን ላለንበት የፋይናንሻል ሲቹዌሽን ደግሞ በታሪካችን ላይ የተፈጠሩ ኪ ተርኒንግ ፖይንቶችን በደንብ በዲቴል አይተናል ማለት ነው። ሶ ከዛሬ ሴሽን ጋር ሞር ትንሽ ኮኔክት እያደረግናቸው የምንመጣ ይሆናል ማለት ነው። ሶ ትንሽ ከበፊቱ ሴሽናችን ለዛሬ ሴሽናችን የሚጠቅመኑ ነገሮች ጀስት ሪካፕ ላድርግላችሁ። ሶ የመጀመሪያው እንድታዩት የፈለግኩት ነገር ምንድነው፣ የሰው ልጅ ከጀመረ ጀምሮ ቫሊዩ ባለው ነገር ነበር ትራንዛክት የሚያደርግ የነበረው ማለት ነው። ሶ ይሄ ነገር ስሎሊ ያው ኢቮልቭ አድርጎ ወደ ከረንሲ ወደምንላት ማለትም ፔፐር ኖት ወደምንላት ነገር ነው ኢቮልቭ አድርጋ የመጣችሁ ማለት ነው። ሶ እንግዲህ በ19 የመጀመሪያዎቹ አካባቢ ላይ ክላሲክ ጎልድ ስታንዳርድ የምንለው ኤራ ላይ ነበር። ሶ ክላሲክ ጎልድ ስታንዳርድ የምንለው ኤራ ማለትም ወርቅ በፔፐር ኖቶች 1:1 ማለትም 100% ሬሾ ባክ የተደረገበት ጊዜ ነበረ ማለት ነው። ኦኬ ሶ በዚህ ጊዜ $100 ካላችሁ ሄዳችሁ ባንክ $100 የሚያወጣ ወርቅ መቀበል ትችሉ ነበር ማለት ነው። ሶ በመሀል የተፈጠረ አንድ ኢቨንት ነበር which is የመጀመሪያ የዓለም ጦርነት። ሶ በዚህ ጦርነት ምክንያት እንግዲህ ይሄ ሪዘርቭ ሬሾ ተሸርሽሮ ወደ 40% ደርሶ ነበር። ሶ ቤዚካሊ በዚህም ጊዜ ግን $100 ካላችሁ ባንክ ሄዳችሁ $40 የሚያወጣ ወርቅ መጠየቅ ትችሉ ነበረ ማለት ነው። ሶ ይሄንን ኤራ ጎልድ ኤክስቼንጅ ስታንዳርድ የምንለው ኤራ ነበረ ማለት ነው። ዴን ከዚህ በኋላ የሁለተኛው ዓለም ጦርነት ይፈጠራል። ዴን የዓለማችን ሪዘርቭ 2/3 አሜሪካ ጋር ይገኝና እንግዲህ በዚህ ምክንያት ወደ አዲሱ የፋይናንሻል ሲስተም መተናል which is the Bretton Woods agreement የምንለው ማለት ነው። በዚህ ጊዜ ደግሞ ኦልሞስት ሁሉም ሀገራቶች ከረንሲዎች በዶላር ኢንተርቼንጀብል እንዲሆኑና ዶላር ደግሞ በወርቅ ኢንተርቼንጀብል እንዲሆን ተደረገ ማለት ነው። ዴን ኦፍ ኮርስ ሬሾን ዲስከስ አልተደረገም ነበር። ዴን ኢቨንቹዋሊ እንግዲህ አሜሪካ በወሰደቻቸው የተለያዩ አክሽኖች ምክንያት በ1971 ከብሬተን ውድ አግሪመንት ወደ ዩኤስ ዶላር ስታንዳርድ ማለትም አሁን ቤዚካሊ ወዳለንበት የፋይናንሻል ሲስተም ገብተናል ማለት ነው። ሶ እንግዲህ ከዛ ጊዜ ጀምሮ በፊያት ከረንሲ ኤራ የምንለው ኤራ ውስጥ ነው የገባ ነው። ናው ለማስፈራራት አይደለም፣ ነገር ግን ጀስት ዳታውን ለመግለጽ ያክል በዓለማችን ላይ እንግዲህ በሰው ልጅ ታሪክ ላይ ማለት ነው በጣም ብዙ ፊያት ከረንሲዎች ነበሩ። ነገር ግን ሁሉም ፌል አድርገዋል። ማለትም ቤዚካሊ ይሄ ሲስተም 100% ፌሊየር ሬት ነው ያለው። ስለዚህ እንግዲህ ገንዘባችን ቫሊዩም ፕሪዘርቭ አድርጎ መቆየት ስለማይችል ኢቨንቹዋሊ የሆነ የተለያዩ ችግሮች ያመጣል። ሶ እነዚህ ችግሮች ብዙ ነገሮች ይኖራሉ። ኢንፍሌሽን፣ ሃይፐር ኢንፍሌሽን የመሳሰሉ ብዙ ነገሮች አሉ። ነገር ግን ዚምባብዌ ላይ የተፈጠሩ ነገሮች እና አንዳንድ እንግዲህ ሀገራቶች ላይ የተፈጠሩትን ነገሮች ብታዩ የመግዛት አቅሙ ከጊዜ ወደ ጊዜ በጣም እየተዳከመ መጥቶ ግን መጨረሻ ላይ ወደ ወርዝለስ ወደ መሆን ነው የሚሄደው ማለት ነው። ሶ ይሄ ኦብቪየስሊ ችግር ያመጣል እና አዝ ትሬደርስ እነዚህ ነገሮችን በደንብ አንደርስታንድ አድርገን ኦፍኮርስ ፍሮም አን ኢንቨስትመንት ፐርስፔክቲቭ ራሳችንን ፕሮቴክት ለማድረግ ዴን የሚፈጠሩ ኦፖርቹኒቲዎች ደግሞ ካሉ እነዛ ኦፖርቹኒቲዎች ላይ ደግሞ ለመጠቀም መዘጋጀት ይኖርብናል ብለን ነው እንግዲህ የተለያየ ነው። ናው ወደ ዛሬ ሴሽናችን ስንመጣ ደግሞ እንድታዩቸው የምፈልጋቸው አሁንም ኪ ኢቨንቶች አሉ። ሶ የ2008 ፋይናንሻል ክራይሲስ ትዝ የሚላችሁ ከሆነ እንግዲህ በ2008 አሜሪካ በጣም ከባድ የሚባል የፋይናንሻል ክራይሲስ ውስጥ ገብታ ነበር። ኖት ኦንሊ ኢን ዩኤስ ግን ያ ነገር ኦፍኮርስ ወደ ግሎባሊ ሄዶ ፋይናንሻሊ በጣም ብዙ ሀገራቶች ተጎድተው ነበረ እንግዲህ በዚህ ኢቨንት ምክንያት። ናው ይሄ ኢቨንት እንግዲህ የተፈጠረው እንግዲህ የቦንድ ማርኬቱ ኮላፕስ አድርጎ የመሳሰሉ ነገሮች ናቸው። እዛ ዲቴል ውስጥ ከገባው አዲስ ስቴጅ ላይ ኮንፊውዝ አደርጋችኋለሁ። እያየነው እንመጣለን ኦብቪየስሊ። ነገር ግን ዲቴል ነገሮቹን አንደርስታንድ ማድረግ ከፈለጋችሁ ቢግ ሾርት የሚባል ፊልም አለ። ካላያችሁት እሱን ገብታችሁ ብታዩት ለምን ክራይሲሱ እንደተፈጠረ ሞር ኢን ማች ሞር ኢንተርቴኒንግ በሆነ ወይ ታገኙበታላችሁ ማለት ነው። አሁን የኔ ኢንትረስት እንድታዩ የምፈልገው ነገር ምንድነው፣ ይሄ ፋይናንሻል ክራይሲስ ከተፈጠረ በኋላ ኦፍኮርስ የስ በጣም ብዙ ሰዎች ስራ አጥ ነው የሆኑት። ኢቭን ከ100 ምናምን ዓመት በላይ የቆየ ባንክ which is the Lehman Brothers ኮላፕስ አድርጎ ነበረ ማለት ነው። በዚህ ጊዜ ውስጥ ያው ብዙ ሰው ከቢዝነስ ነው የወጣው፣ ብዙ ሰዎች ከቅጥር ተባረዋል፣ የመሳሰሉ ነገሮች ኢኮኖሚ በጣም
መጥፎ የሚባል ሲቹዌሽን ውስጥ ደርሶ ነበር። ናው ከዚህ ኢኮኖሚክ ሲቹዌሽን ለመውጣት የአሜሪካ መንግስት የወሰደው ስቴፕ ነበር። አሁን እንድታዩ የምፈልገው ነገር እችኛዋ ነው። የመጀመሪያው ስቴፕ ምንድነው? አዲስ የገንዘብ ፕሪንቲንግ ስታይል ኢንትሮዲውስ ነው ያደረጉት which they call quantitative easing ወይም ደግሞ QE ይባላል በአብሪቬሽኑ ማለት ነው። QE ማለት ያው በጣም ሶፊስቲኬትድ ይመስላል ቋንቋው፣ ነገር ግን ገንዘብ ማተም ነው በቃ ሌላ ምንም ነገር የለውም። የመጀመሪያው ዙር እንግዲህ የ2008 ፋይናንሻል ክራይሲስ ከተካሄደ በኋላ የተለያዩ ቢዝነሶችን ቤልአውት ለማድረግ ማለትም ኪሳራቸውን ለመሸፈን ጋቨርንመንቱ QE1 ፕሮግራም ራን ያደርጋል። ማለትም የመጀመሪያው QE ወደ $600 ቢሊዮን ወደ ማርኬቱ አትሞ ኢንጀክት በማድረግ ስትረግል እያደረጉ ያሉ ቢዝነሶችን ለመርዳት የመሳሰሉ ነገሮችን እንግዲህ ፈንድ ለማድረግ ኢንጀክት አድርገው ነበረ ማለት ነው። እና ኦብቪየስሊ ይሄ ነገር በጣም ጥሩ አይደል እንዴ? ኦፍ ኮርስ ጋቨርንመንቱ እኮ ስቴፕን አድርጎ ኢኮኖሚውን ማበረታታት ነበረ ልትሉ ትችላላችሁ። የስ ዌል ልክ ናችሁ። ነገር ግን ስሎሊ ችግሩ ምኑ ጋር እንደሆነ አብረን እናየዋለን ማለት ነው። ናው ይሄ በቂ አልነበረም ኦብቪየስሊ። 2010 ላይ ደግሞ ድጋሚ ሌላ $600 ቢሊዮን ኢንትሮዲውስ ያደርጋሉ which they called እንግዲህ quantitative easing number 2 ማለት ነው። አሁን ከዛ በኋላም ደግሞ ይሄን በቂ አልነበረም። QE3 የሚባል ደግሞ ኢንትሮዲውስ ይደረጋል። ማለትም ደግሞ QE ኢንፊኒቲ ተብሎም ደግሞ ሪፈር ይደረጋል። ይሄ ደግሞ ምንድነው? በየወሩ $80 ቢሊዮን ወደ ማርኬቱ ኢንጀክት እንዲደረግ ማለት ነው። አሁን የጠራውላችሁ ቁጥሮች የስ በጣም ትልቅ ናቸው። ነገር ግን ምን ያህል ትልቅ እንደሆኑ ኢማጂን እንድታደርጉት አንድ ዳታ ልስጣችሁ። አሜሪካ ከዜሮ ወደ $825 ቢሊዮን ኢን ሰርኩሌሽን የሄደችው በ200 ዓመት ማለትም ጀስት አስቡ። $825 ቢሊዮን ለማተም 200 ዓመት ነው ቤዚካሊ የፈጀባት ማለት ነው አይደል? 2015 ላይ ግን በዚህ QE3 በሚባለው ፕሮግራም በአንድ ዓመት $1 ትሪሊዮን ነው የታተመው። ኦኬ ኦፍ ኮርስ ይሄ በጣም ብዙ ኮምፕሊኬሽኖች ይኖሩታል። ስፔሻሊ ሰከንድ ፓርት ኦፍ ትሬኒንግ በደንብ አንደርስታንድ ታደርጉታላችሁ ጣጣውን። ነገር ግን በጣም ብዙ ገንዘብ ኦኬ ናው ይሄ ኦብቪየስሊ ቀጥሎ በመሃል ትንሽ ፖዝ ተደርጎ ነበር 2018 አካባቢ። ልክ 2020 ላይ ደግሞ ያው እንግዲህ ኮቪድ መጣ፣ ፓንደሚክ ነበር፣ ኤቭሪቲንግ ተዘጋግቶ ነበር፣ የመሳሰሉ ነገሮች ሰዎች እንግዲህ ስራ አልነበራቸውም። አጌን አሁንም ደግሞ ስቲሙለስ ቼክ ተብሎ በጣም ከፍተኛ የሆነ ፕሪንቲንግ ተካሂዶ ነበር። ስለዚህ 2020 እና ደግሞ 2021 ላይ አሜሪካ በታሪኳ አትማ ከምታውቀው 40-50% የሚሆነውን ጅስ በአንድ ዓመት ከምናምን ውስጥ ነው ያተሙት ማለት ነው። ይሄ ቤዚካሊ caused a lot of problems። አሁን ይሄን ሁሉ ስንል እንደኛ ምን አገባን የሁሉ ብር አተሙ አላተሙ እኛን ይመለከተናል ወይ ስትሉ የስ ይመለከተናል። ኢንቨስተር የመሆን ሀሳብ ካላችሁ፣ ትሬደር የመሆን ሀሳብ ካላችሁ ብዙ አይነት የትሬዲንግ እና ኢንቨስትመንት ስታይል አለ ብያችኋለሁ። ነገር ግን እነዚህ ነገሮች መከታተል በጣም ብዙ ነገር ይጠቅማችኋል። ይሄንን ሳይክል አንደርስታንድ ስታደርጉ መች ላይ መሸጥ እንዳለባችሁ፣ መች ላይ መግዛት መጀመር እንዳለባችሁ፣ ክሪፕቶ ሊሆን ይችላል፣ ሪል ስቴት ሊሆን ይችላል፣ ብዙ ነገሮች ሊሆን ይችላሉ። በደንብ ዲቴይል የሆነ ነገር አንደርስታንድ ታደርጋላችሁ ማለት ነው። ይሄንን በተወሰነ ለማጠቃለል ጀስት አንድ ቻርት ላሳያችሁ። ይሄ የምታዩት ፊት ለፊታችሁ የምታዩት ቻርት የዶላር ሰርኩሌሽን ቻርት ነው። ማለትም ሰርኩሌሽን ማለት እንግዲህ በገበያ ውስጥ ያሉ ሰርኩሌት የሚያደርጉ ዶላሮች እንደማለት ነው። በዚህ ቻርት ላይ የምታዩት ነገር ምንድነው? እንግዲህ የአሜሪካ ዶላር ሰርኩሌሽኑ እንግዲህ ምን ያህል እየጨመረ እንደመጣ ማለት ነው። ናው ይሄ ሰርኩሌሽን ቢጨምር ምን ችግር አለው? ማለትም በቃ ዶላሮች ቢበዙ አሪፍ አይደለ እንዴ ምናምን ልትሉ ትችላላችሁ። ነገር ግን አንድ ነገር ላስታውሳችሁ፣ 1971 ጀምሮ ሰርኩሌሽኑን ለመጨመር ሞር ዶላር ለማምረት ወርቅ አያስፈልግም ማለት ምንም ቫልዩ የለውም። ስለዚህ ዝም ብሎ ነው እየታተመ ያለው ማለት ነው አይደለ? ስለዚህ ሰርኩሌሽኑ በምን ያህል ፍጥነት እየጨመረ እንደሆነ ጀስት ማየት ትችላላችሁ ከ1971 ጀምሮ ስፔሻሊ ማለት ነው። ይሄኛው ሞር ክሎዝሊ ለማየት እንችላችሁ ይሄንን ገብታችሁ ብታዩት ደግሞ እቺኛዋ የ2008 የፈጠረችዋ የመጀመሪያው ኳንቲቴቲቭ ኢዚንግ ናት። እንግዲህ እስከ 2020 ድረስ እንግዲህ እንዳልኳችሁ ኮንቲኒየስሊ እየታተመ የነበረበት ኤራ ነበረ። እንግዲህ በታሪካችን ደግሞ the largest bull market ብለው ሪፈር የሚያደርጉት እችን ኤራ ነበረ ማለት ነው። ማለትም እንግዲህ የስቶክ ማርኬቱ ላለፉት 10 ዓመታት አካባቢ ስትሬት ሲጨምር የነበረበት ፕራይመሪሊ ሪዝኑ ይሄ ነበር። በጣም በከፍተኛ ደረጃ ስትሬት ለአንድ ዴኬድ የሚሆን ገንዘብ
እየታተመ ስለነበረ ማለት ነው። እንዳልኳችሁ ኤቭሪቲንግ በጣም ኮኔክት ያደርጋል። ዴን 2020 ላይ ደግሞ ገሷት እዚህ ጋር የምታዩት በጣም ጃምፑ 2020 ላይ በፓንደሚኩ ምክንያት የገባው ስቲሙለስ ቼክ ነው። ትሪሊየንስ ኦፍ ዶላርስ የሚሆኑ ነው በአንድ አመት ውስጥ ብቻ የታተሙት ማለት ነው። ሶ ኦብቪየስሊ የስ ይሄ አሴት ፕራይሶችን ከፍ አድርጓል። ፊል አድርጋችሁ ታውቃላችሁ አይደል? ላለፉት 3 ዓመት 4 ዓመት ኢቨን ኢትዮጵያ ውስጥ እንኳን እየኖራችሁ ዋጋዎች ቢያንስ ደብል አድርጓል አይደል? 2 እጥፍ 3 እጥፍ የሄዱ ነገሮች አሉ ኢቨን ኢትዮጵያ ውስጥ ሆናችሁ ማለት ነው። ሶ ሰርኩሌሽን በሚበዛበት ጊዜ ዋጋዎች ይወደዳሉ ማለት ነው። ሶ እነዚህ ነገሮች በጣም ኢምፖርታንት የሆኑ ነገሮች ናቸው። ናው ወደ ዛሬ ዋና ቶፒካችን ስንገባ ይሄ ሁሉ ዶላር ሲጀመር እንዴት ነው የሚፈጠረው? ሲጀመር ኤኒ ከረንሲ እንዴት ነው የሚፈጠረው ወደሚለው ደግሞ እንግባ።